ኤደን ገነት በኢትዮጵያ ውስጥ ተገኘች። ኢትዮጵያውያን የኢትዮጵያ ምድር የተባረከች፣ የተቀደሰች፣ የተመረጠች ናት ሲሉ ሚሊዮን ኢትዮጵያውያን ሲያወሩ ይሰማል። ይህም ነገር እውነት ሊያደርግ የሚችል ጥናት ሰሞኑን ሳይገኝ አይቀርም። ኢትዮጵያውያን ሃይማኖታቸውን፣ ባህላቸውን የሚከተሉ ሕዝቦች ናቸው። በዚህም ምክንያት ምዕራባውያን በሚያገኙት ጥናትና ምርምር እምብዛም ስንስማማ ታይተን አይታወቅም። አሁን ግን በተገኘው ጥናትና ምርምር ኢትዮጵያውያን የሚያስደስትና 100% የሚያስማማ ሳይሆን አይቀርም። ከሰሞኑ ዴይሊ ሜል ይዞት የወጣው አንድ ምርምር የዓለምን መነጋገሪያ ሆኗል። ዴይሊ ሜል በመጽሐፍ ቅዱስ አዳምና ሔዋን የተፈጠሩበት ኤደን ገነት በቁርአን ደግሞ ሀባጣ በሚባል የምትታወቀው ስፍራ መገኛ በአባይ ወንዝ መነሻ ወይም ደግሞ በጣና ሐይቅ ደቡባዊ አቅጣጫ ነው ሲል ተሰምቷል። እንደሚታወቀው በሳይንሱ ኢትዮጵያ የሰው ልጅ መገኛ ናት ሲሉ በተደጋጋሚ ይሰማል። እንደ ሳይንሱም በአሁኑ ሰዓት ኢትዮጵያ በመጽሐፍ ቅዱስም የሰው ልጆች መገኛ ናት ሲሉ እየተናገሩ ይገኛል። ዴይሊ ሜል እንዳሳወቀው ገነት በመካከለኛው ምስራቅ ሳይሆን በኢትዮጵያ ውስጥ ነው። የተጠቀሱት ፍራፍሬና አበባዎች ዛሬም ድረስ በኢትዮጵያ ውስጥ ነው የሚገኙት። ጥናቱ እንደሚለው ኤደን ገነትን በተመለከተ ሁሉም መረጃዎች እንደሚሉት ባህር ዳር ጣና ሐይቅ እንደሆነ ነው። በጥናታቸው የጣና ሐይቅ የኤደን ገነት መገኛ እንደሆነ በትክክል ያስማማል። ጥናቱ የኤደን ገነት መገኛ በኢትዮጵያ እንደሆነ የሚያሳይ መረጃዎችን ይዘን መተንላቸዋል። በመጀመሪያ ግን ቻናላችንን ላይክ እና ሰብስክራይብ በማድረግ ጀምሩ ስንል በአክብሮት እንጠይቃለን። በአብዛኛው ሃይማኖቶች የሰው ልጆች ከአዳምና ከሔዋን እንደተገኙ ይታመናል። አዳም በሰራው ስህተት እዚች ምድር ላይ ቆፍሮ ለፍቶና አምርቶ እና ደም አፍሶ እንዲኖር ሆኗል። ለብዙ ዓመታት ሲያከራክር የኖረው ግን የምድር ገነት መገኛዋ የት ናት የሚለው ነው። ከዚህም ቀድሞ የኤደን ገነት በመካከለኛው ምስራቅ ውስጥ ከኤፍራጥስ ወንዝ አቅራቢያ ነበረች በሚለው ብዙዎቹ ተስማምተውበት ነበረ። ነገር ግን ዴይሊ ሜል እንዳሳወቀው ሁለቱን ግዙፍ ሃይማኖቶች በማወዳደር ሆኖም በስፍራው ላይ ያለውን ነገር በማጤን አዳምና ሔዋን ይኖሩበት የነበረው ገነት ምን አይነት እንደሆነ በመጽሐፍ ቅዱስና በቅዱስ ቁርአን የተገለጸውን ነገር መረጃ በማድረግ ጥናት አድርገው ያገኙትን ገነት የተባለውን ስፍራ በምድር ላይ በኢትዮጵያ በአማራ ክልል ሰሜናዊ ጎጃም ክፍል በጣና ሐይቅ ዳርቻ በአባይ ወንዝ አካባቢ እንደሆነ በጥናታቸው አሳውቀዋል። ዴይሊ ሜል እንዳሳወቀው በመጽሐፍ ቅዱስ ውስጥ የተጠቀሱት ወንዞች ጊዮን፣ ጢግሮስ፣ ኤፍራጦስ ወንዞች መነሻ በማድረግ ሰዎች አዳምና ሔዋን ይኖሩበት የነበረውን ገነት የሚገኘው በመካከለኛው ምስራቅ አይደለም ሲሉ ተደምጠዋል። ጥናቱ እንደሚገልጸው አዳምና ሔዋን ይኖሩበት ተብሎ የተገለጸው በኤደን ገነት ውስጥ አሉ ተብሎ የተናገሩት በመጽሐፍ ቅዱስ ውስጥ የተገለጹት ዛፎች፣ ወፎች፣ እንስሳትና ሌሎች ነገሮች የሚገኙት የጊዮን ወንዝ መገኛ በሆነችው በኢትዮጵያ ጣና ወንዝ ዳርቻ ነው ሲሉ ተደምጠዋል። ጥናቱ የተመሰረተው መጽሐፍ ቅዱስንና ቁርአንን በጥንቃቄ በማንበብ ስለ አዳምና ስለ ሔዋን፣ ስለ ወንዞችና ስለ አትክልቶች የሚገልጹ መግለጫዎችን በመተንተን ነው። በዚህ ጥናት መሰረት ጥናቱ ለኢትዮጵያ መልካም ዕድል ይዞ ሳይመጣ አይቀርም። እንደ ዴይሊ ሜል አይነት ከፍተኛ ተከታይና ተደማጭነት ያላቸው መገናኛ ብዙሃን ይህንን ጥናት ማሰራጨታቸው በርካታ ቱሪስቶች ይህንን አካባቢ ለማየት መምጣታቸው አይቀርም። በመጨረሻም ውድ የኢሱ ቲዩብ ተከታታዮች ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ እያለን በሌላ አዲስ አስገራሚና አስደናቂ መረጃዎች እስከምንገናኝ መልካም ጊዜ ይሆንላችሁ።